በሚያሳዝን ሁኔታ በአቻ ውጤት የተለያየችዋ ኢራን በምትመለከቱት መልኩ ምርጥ ሶስተኛ ሆኖ ለማለፍ አሁን ላይ 6ኛ ደረጃ ላይ ትገኛለች። ቅድም እንደውም ከምድቧ አላለፈችም ብያችሁ ነበረ፣ ወድቃለች ከምድቧ። ነገር ግን ምርጥ ሶስተኛ ሆኖ ለማለፍ አሁንም ተስፋ አላት። በምትመለከቱት መልኩ 3 ጨዋታዎችን አከናውና 3 ነጥብ ነው ያላት ማለት ነው። ነገር ግን አሳሳቢ የሚሆነው ከኋላዋ 2 ጨዋታን የተጫወቱ ብሔራዊ ቡድኖች አሉ ማለት ነው። በምትመለከቱት መልኩ ክሮኤሽያን ተመልከቱ፣ 2 ጨዋታ ተጫውታ 3 ነጥብ ነው ያላት። አልጄሪያ በተመሳሳይ 2 ጨዋታ ተጫውታ 3 ነጥብ ነው ያላት። እንዲሁም ደግሞ መጨረሻ ላይ የምንመለከታት ዲአር ኮንጎ በምትመለከቱት መልኩ 2 ጨዋታ አድርጋ 1 ነጥብ ነው ያላት። ይህ ማለት 3ቱ ብሔራዊ ቡድኖች የሚያሸንፉ ከሆነ ኢራንም ከምርጥ ሶስተኝነት የምትቀነስ ይሆናል ማለት ነው። ምክንያቱም ክሮኤሽያም፣ አልጄሪያም ዲአር ኮንጎም አሸነፉ ማለት ወደ ላይ ከፍ ይላሉ። 3ቱ ብሔራዊ ቡድኖች ከፍ በሚሉበት ጊዜ ደግሞ ኢራን ምናልባት የምትወጣበት እድል ይፈጠራል ማለት ነው። ስለዚህ በሌሎች ብሔራዊ ቡድኖች ውጤት ላይ ውጤቷን ትወስናለች። እንደተንገላታችሁ በአሜሪካ እንደተደረገችው ነገር ግን የኢራን ብሔራዊ ቡድን ወደ ቀጣዩ ዙር ቢያልፍ ደስ ይለኛል። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ